የሚፈልገው ምግብ ይብላ ምን አባላለሁ? ይሄ ልጅ የሚፈልገው ምግብ ይብላ፣ ጥሩ ምግብ ይብላ። አሁን ይሄ ለትልቁ ወንድሜም ለትልቁ አመት አይደረግም። ይሄ ልጅ የከሳብኝ ነው ምናምን ትለኛለች። የከሳ ነውና የሚፈልገው ከዛስ ምን ተፈጠረ ትለኝ። እኔ ወንድምሽ እንደዛ ስትለኝ እግሬ ሳቀኝ። እቤት ያለችው ልጅ ቀይ ስር እላለሁ። ስልኩ ይለን ተፍ ብላ እቤት ምናምን ሽሮ ሰርቶና እኔ ፓስታ እላለሁ ምናምን። እሺ ከዛ በቃ እንደዚህ ሆነ። አንድ ሳምንት አለፈ ምናምን። ማዘርም ያየችኝ ነው እቺ ቢያቀምጥ ቋት ነው ያረጅ ቦዶ። ከዛ የሆነ ጊዜ የሌለ ምግብ ጠራውና ልጅቷን አልኳት ላዛኛልሽ አይ የሆነ ምግብ ጠራው። በቃ እቤት ግን አልነበረም። በቃ ይምቻ ድንች ወጥ በስጋ ብቻ አማረኝና የሆነ ነገር አልኩኝ ተብያለሁ። ከዛ ልጅቷ ብር ብላ ሄዳ ድንች ስለሌለ ነው ስጋ ብቻ ሄዳ ይኸውልሽ አበብዬ ዮኒ ድንች በስጋ ፈልጓል ምናምን ስትላት ያለው ምግብ ይብላ ሙዷ ጥሩ አልነበረም ያለው ምግብ ይብላ አለቻት። ለመታ አልኩልሽ ተነገረሽ አይደል እንዴ አለ አልኩ። ከዛ ላይ ድጋሚ ልጅ ኧረ አልበላም ያለኝ ነው የሚፈልገው እሱ ድንች በስጋ ነው። አብራት መጣች። የታለ ያለሽ እግዚአብሔር የታለ እቤት ያለውን ሽሮ በልቼ ደስተኛው ደስተኛ አሳምነኛው ሽሮ ዊዝ ሳይድ ኦፍ ዱላ በቃ ቀጥታ ነው ያመነው ሽሮ ነው ዛሬ በሳምበለው ነው። ከዛ በኋላ ቤት ያለውን ምግብ ብላ ተባልኩኝ። በቃ ለካ አንተ ክብረ ወድልም ተባልኩኝ። ሀቅ ነው። አይ ወድልም እኛም